ጤና ይስጥልን የኢንሳይት ሚዲያ ቤተሰቦች እንደምን አላችሁ? የዕለቱን አጫጭር መረጃዎች ይዘን ቀርበናል። አብራችሁን ቆዩ። በኦሮሚያ ክልል ምዕራብ ሸዋ ዞን ደንዲ ወረዳ በደረሰ የትራፊክ አደጋ የስድስት ሰዎች ሕይወት አልፏል። ኮድ 3 64318 ኦሮ የሆነ የህዝብ ማመላለሻ ተሽከርካሪ ከግንደበረት ወረዳ ወደ ጊንጪ ከተማ ሲጓዝ በመገልበጡ አደጋው ደርሷል። በደረሰው አደጋ የስድስት ሰዎች ሕይወት ሲያልፍ በ28 ሰዎች ላይ ደግሞ ቀላልና ከባድ የአካል ጉዳት መድረሱን የኦሮሚያ ክልል የትራፊክ ቁጥጥር ክፍል ባለሙያ የሆኑት ኢንስፔክተር መሰለ አበራ ተናግረዋል። ጉዳት የደረሰባቸው ሰዎች በጊንጪ የመጀመሪያ ደረጃ ሆስፒታል የሕክምና ክትትል እየተደረገላቸው ይገኛል። የአደጋው መንስኤም በመጣራት ላይ ይገኛል። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 32 ኢትዮጵያውያን ወደ አገራቸው መመለሳቸው ተገለጸ። 43 የሚሆኑት ደግሞ ምሽት ላይ ይገባሉ ተብሏል። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 32 ኢትዮጵያውያን ወደ አገራቸው እንዲመለሱ ማድረጉን መንግስት አስታውቋል። ህንድ የሚገኘው የኢትዮጵያ ኤምባሲ በማይናማር በእገታ ስር ቆይተው ወደ ታይላንድ ከተሻገሩ 133 ኢትዮጵያውያን መካከል 32ቱ ዛሬ መጋቢት 1 ቀን 2017 ዓ.ም ወደ አገራቸው ተመልሰዋል ሲል ገልጿል። ሌሎች 43 ኢትዮጵያውያን ደግሞ ዛሬ ምሽት ይገባሉ ተብሎ እንደሚጠበቅ ጠቁመዋል። ቀሪዎቹ በታይላንድ ማቆያ የሚገኙ 58 ኢትዮጵያውያንን ወደ አገራቸው ለመመለስ ኤምባሲው ጥረት እያደረገ ይገኛል ብሏል። በተጨማሪም ጃፓን በሚገኘው የኢትዮጵያ ኤምባሲ በኩል በማይናማር በአስቸጋሪ ሁኔታ ውስጥ የሚገኙ ሌሎች ኢትዮጵያውያንን ወደ ታይላንድ በማሻገር ወደ አገራቸው ለመመለስ ጥረት እየተደረገ እንደሚገኝ ከውጭ ጉዳይ የወጣው መረጃ ያመላክታል። ሰሞኑን በማህበራዊ ሚዲያዎች በተለይ ደግሞ በቲክቶክ ላይ አንድ ግለሰብ ነብዩ መሐመድና እስልምናን መዝለፉ በርካቶችን አስቆጥቷል። ጉዳዩን በተመለከተም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መግለጫ አውጥቷል። በዚህ መግለጫው የጥላቻ ንግግር በማድረግ ግጭት ለመፍጠር የሚንቀሳቀሱ አካላት ተጠያቂ እንዲሆኑ አጥብቆ አሳስቧል። የእስልምናን መልካም እሴቶችና የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ክብርን በመዳፈር ህዝበ ሙስሊሙን የሚያስቆጡ የጥላቻ ንግግሮች በስፋት እየተሰራጩ መሆናቸውን የገለጸው ጠቅላይ ምክር ቤቱ እነዚህ አካላት ከዛሬ ነገ ህጋዊ እርምጃ ተወስደባቸው ከጥፋታቸው ይታረማሉ በሚል ቀና አስተሳሰብ ጉዳዩን በትዕግስት ሲከታተል እንደቆየ ገልጿል። ይሁን እንጂ ችግሩን ከዚህ በላይ በትዕግስት መመልከት ውጤቱ የከፋ መሆኑን ጠቁመዋል። የኢስላምንና የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ክብር የሚነኩ አካላት በህግ ተጠያቂ እንዲሆኑ ለማድረግ ከየትኛውም አይነት ተግባር ቅድሚያ ተሰጥቶ እንደሚሰራም አሳውቋል። ከውጪ ወዳገኘናቸው መረጃዎች ስናልፍ የሰሜን ኮሪያ ጠላፊዎች 1.5 ቢሊዮን ዶላር መመንተፋቸው ተገለጸ። የእስያዋ ሰሜን ኮሪያ ላዛሩስ የተሰኘው የጠላፊ ባለሙያዎች ስብስብ የሙሉ ጊዜው ገንዘብ በመንተፍ ዓላማ ያደረገ እንደሆነ በተደጋጋሚ ይገለጻል። ይህ ቡድን የምዕራባውያን ሀገራት ተቋማትን ኢላማ በማድረግ ገንዘብ መመንተፍ ኢላማውን ያደረገ ሲሆን በየዓመቱ ለሰሜን ኮሪያ ከፍተኛ ገቢ ያስገኛል ተብሏል። ባሳለፍነው ሳምንት ይህ የባለሙያዎች ቡድን ባይቢት በተሰኘ የምናባዊ ገንዘብ ወይም ክሪፕቶ ከረንሲ ኩባንያ ላይ የ1.5 ቢሊዮን ዶላር ምዝበራ ፈጽሟል። ቡድኑ ከዚህ ገንዘብ ውስጥም 300 ሚሊዮን ዶላሩን በካሽ በማውጣት መጠቀሙን ቢቢሲ የባይቢት ኩባንያ ኃላፊዎችን ዋቢ አድርጎ ዘግቧል። የሙሉ ጊዜ ስራው ገንዘብ መመንተፍ ነው የተባለው ይህ ቡድን በዓለም ላይ ካሉ አደገኛና አስፈሪ ጠላፊዎች መካከል አንዱም ነው ተብሏል። የካናዳ ገዢ ፓርቲ ማርክ ካርኒን የሀገሪቱ ጠቅላይ ሚኒስትር አድርጎ መረጠ። አዲሱ ጠቅላይ ሚኒስትር የዶናልድ ትራምፕ የታሪፍ ጦርነትን ለመፋለም ቃል ገብተዋል። የካናዳ ገዢው ሊበራል ፓርቲ መሪ ለመሆን በተደረገው ውድድር የቀድሞ የማዕከላዊ ባንክ ኃላፊ ማርክ ካርኒ ማሸነፋቸውን እሁድ ዕለት የወጡ ይፋዊ ውጤቶች አሳይተዋል። ካናዳ ከአሜሪካ ጋር የንግድ ጦርነት ውስጥ በምትገኝበት ጊዜ ወደ ስልጣን የመጡት ካርኒ በቅርቡ አጠቃላይ ምርጫ እስከሚካሄድ ድረስ ሀገሪቱን እየመሩ ይቆያሉ።
ለ9 ዓመታት ካናዳን የመሩት ጀስቲን ትሩዶ በህዝባቸው ዘንድ ያላቸው ተቀባይነት በከፍተኛ ሁኔታ ማሽቆልቆሉን ተከትሎ የሥራ መልቀቂያ ካስገቡ በኋላ ፓርቲያቸው እሳቸውን ለመተካት ምርጫ አካሂደዋል። የ59 ዓመቱ ካርኒ ከ152,000 በታች የፓርቲ አባላት ድምፅ በሰጡበት ውድድር የቀድሞ የገንዘብ ሚኒስትር ክርስቲያን ፍሪላንድን ለማሸነፍ 86 በመቶ ድምፅ አግኝተዋል። ካርኒ ማሸነፋቸው ከተረጋገጠ በኋላ ባደረጉት ትራምፕን በሚነቅፈው ንግግራቸው ኢኮኖሚያችንን ለማዳከም የሚሞክር አንድ ሰው አለ፣ የካናዳ ሰራተኞችን፣ ቤተሰቦችንና የንግድ ድርጅቶችን እያጠቃ ነው፣ እንዲሳካለት ልንፈቅድለት አይገባም ብለዋል። እንደነዚህ አይነት አዳዲስና አንኳር መረጃዎች በየቀኑ እንዲደርሱ ሚዲያችንን ፎሎ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ።